ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁልኝ? ዛሬ ይዤላችሁ የቀረብኩት ኬክ የሾኮላታና ግማሽ ደግሞ በነጭ የሚሰራው ማለት ነው፣ ቫኒላ ማለት ነው። እና እዚህ ጋር ስኳር አለኝ፣ እንቁላል 3 እንቁላል አለኝ፣ ሙሉ ወተት አለኝ 1 ኩባያ፣ ግማሽ ዘይት አለኝ፣ ፒክን ፓውደር አለኝ እና ቫኒላ አለኝ ማለት ነው። ይሄ ነው ግብአቶቹ ውዶቼ። ትወዱታላችሁ። ቤት ውስጥ በቀላሉ ዘዴ የሚሰራ ነው ውዶቼ። እና ውዶቼ እንደምታዩት ይሄው አሁን እንቁላሌን 3 እንቁላሌን በዚህ መንገድ እንደዚህ አደርገዋለሁ፣ ከፍተዋለሁ ውዶቼ። 3ቱንም እንቁላል 3 ነው የምጠቀመው። ግብአቶቹን ያው በፊት አሳይቻችኋለሁ። ይሄው 3 አድርጌ እንደዚህ እንቁላሌን በእንደዚህ አይነት ሁኔታ አድርጌዋለሁ ማለት ነው። እና ውዶቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ፣ ተደባለቁ። አስተያየታችሁ ላይካችሁ አይለየኝ፣ እንተባበር እርስ በርሳችን ውዶቼ። ስኳሬን ጨምሬያለሁ፣ ስኳሬንም ጨምሬያለሁ። ከዚያው በደንብ መታዋለሁ ማለት ነው። እኔ በደንብ መትቼዋለሁ። እዚህ ጋር ያው ይኸው በእንደዚህ አይነት ሁኔታ ስኳሩንና እንቁላሉን ማለት ነው ራሱ ይኩረፈረፋል። እና በእንደዚህ አይነት ሁኔታ መትቼ፣ እናንተ በእጅም መድረብ ይቻላል፣ በእጅም መምታት ትችላላችሁ ውዶቼ። እዚህ ጋር 1/4 ዘይት አለኝ፣ ዘይቴን እጨምራለሁ። ይኸው በእንደዚህ አይነት ሁኔታ ዘይቴን ጨምሬያለሁ ውዶቼ። እና እናንተ በእጅ መድረብም በነገራችን ላይ ማድረግ ትችላላችሁ፣ ማሽንም ባይኖር ማለት ነው። እኔ ያው ትንሿ ማሽን ስላለኝ ይሄው በዚህ መመታው በእጄ፣ በሱም መምታት ትችላላችሁ በደንብ አርጋችሁ ማለት ነው። እና ወዶቼ ይሄው ይሄን እያደባለቅኩት ነው፣ ዘይት ጨምሬ። ይሄው እዚህ ጋር ወተት አለኝ፣ 1 ኩባያ ወተት አለኝ። ወተቴን እጨምራለሁ። ወተቴንም ጨምሬ ይሄው በእንደዚህ አይነት ሁኔታ አደባልቀዋለሁ በደንብ አርጌ። ሞክሩት ውዶቼ፣ ትወዱታላችሁ። ቤት ውስጥ የሚዘጋጅ ቀለል ባለ መንገድ የሚሰራ ነው፣ ትወዱታላችሁ። ጣፋጭ ኬክ ነው፣ በቀላል ዘዴ የሚሰራ። ይኸው በእንደዚህ አይነት ሁኔታ አድርጌ ቫኒላ አለኝ። ቫኒላ ያው እንቁላሉን ጣዕሙን እንዲያጠፋው ነው። ቫኒላ መጨመራለሁ ውዶቼ። ቫኒላ ስጨምር የሻይ ማንኪያ ግማሽ አርጌ ጨምራለሁ፣ በሻይ ማንኪያ ማለት ነው። ይኸው እንደምታዩት ቫኒላዬን ጨምሬያለሁ። ከዚያ እሱንም አደባልቀዋለሁ በደንብ አርጌ፣ ድብልቅ እንዲል አንድ ላይ ሚክስ አረገዋለሁ ውዶቼ። እና ይኸው እንደምታዩት አሪፍ ሆኗል። እዚህ ጋር ደግሞ ይኸው 1 ኩባያ ዱቄት አለኝ እና ነፋዋለሁ። ይኸው እንደምታዩት እየነፋሁት ነው እንደዚህ አርጌ። 2 ኩባያ ነው በነገራችን ላይ የምጠቀመው እኔ 2 ኩባያ ለዚህ ግብአቶች 2 ኩባያ ነው የምጠቀመው። እና መጀመሪያ ግን አንዱን ነው እንትን እያልኩት ያለሁት አሁን ላይ። ይኸው በእንደዚህ አይነት ሁኔታ አድርጌዋለሁ። በጣም ቀለል ባለ መንገድ ቤት ውስጥ የሚሰራ ሞክሩት፣ ትወዱታላችሁ። እዚህ ጋር ፒክን ፓውደር እጨምራለሁ። ፒክን ፓውደር ደግሞ በሾርባ ማንኪያ ሙሉውን ማለት ነው፣ በሾርባ ማንኪያ ሙሉውን 1 ሙሉ እጨምራለሁ ፒክን ፓውደር። ይኸው እንደምታዩት ፒክን ፓውደር አለኝ፣ ሙሉውን እጨምራለሁ። እዚህ ጋር ፒክን ፓውደር ትንሽ ስላለቀኝ ነው እንዳለ እንደዚህ የማደርገው። እና የሾርባ ማንኪያ ነው፣ በሾርባ ማንኪያ ነው የምጠቀመው ሙሉ ማለት ነው። ሙሉውን እጠቀማለሁ። እና ወዶቼ ከዚያው ሚክስ አረገዋለሁ፣ አደባልቀዋለሁ በደንብ አርጌ በእንደዚህ አይነት ሁኔታ እንዲያደርገዋለሁ ውዶቼ። እና ውዶቼ ተቀላቀሉ፣ ቤተሰብ እንሆን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንሆን ውዶቼ። እንተጋገዝ፣ እንጠንክር። እና ውዶቼ ይኸው በእንደዚህ አይነት ሁኔታ ድብልቅ አርጌዋለሁ በደንብ አርጌ ሚክስ አርጌዋለሁ። እና ይኸው 1 ኩባያ ደግሞ አሁንም እጨምራለሁ። 2 ኩባያ ነው የሚያስፈልገኝ ፍርኖ ዱቄት ብያቸዋለሁ። አንዱን ደግሞ በእንደዚህ አይነት ሁኔታ አሁንም በደንብ አርጌ እየነፋሁት በእንደዚህ አይነት ሁኔታ ጨምራለሁ ማለት ነው ውዶቼ። ይኸው እንደምታዩት እንደዚህ አርጌ እንትን እያልኩ ነው። አጣፋጭ ነው፣ ትወዱታላችሁ። በጣም ቆንጆ ነው። ሶፍት ዳቦ ኬክ ነው። ይኸው ሚክስ አረጋለሁ፣ በደንብ አደባልቀዋለሁ።
አንድ ላይ እንዲዋሃድ በደንብ አድርጌ አደባልቀዋለሁ ዱቄት እንዳይኖረው። እና እናንተ በእጅም መድረብ መስራት ትችላላችሁ ማሽን ከሌለ። ያው እኔ ቤት ውስጥ ትንሿ ማሽን ስላለ ነው መጀመሪያ እንቁላሉንና ስኳሩን አንድ ላይ የመታሁት ማለት ነው። ያው በእንደዚህ አይነት ሁኔታ እንደምታዩት ድብልቅ አረገዋለሁ እንደዚህ እና ያው በጥሩ ሁኔታ ተደባልቋል። ቆንጆ ሆኗል። ሚክስ ሆኗል ደስ በሚል ሁኔታ ውዶቼ። ይሄው እንደምታዩት ከበቂ በላይ ነው። ይሄው ቆንጆ ሆኗል እና ውዶቼ ይሄን ይመስላል። በጣም አሪፍና ሶፍት የሆነ ኬክ ነው እና እዚህ ጋር ቀንሳለሁ። ለምን እንትኑ ስላለኝ ካካው ቡድራው ስላለኝ ሸኮላታው ማለት ነው። እሱ ደግሞ 3 ማንኪያ ካካውና 3 ማንኪያ ውሃ አድርጌ በጥብጬዋለሁ በፊት። ከዚያው አንዱ ላይ ደግሞ ይኸው በእንደዚህ አይነት ሁኔታ እጨምረዋለሁ። ለምን አንዱን ቸኮላታ ስለማረገው አንዱን ነጭ ስለሚሆን ማለት ነው። በእንደዚህ አይነት ሁኔታ 3 ማንኪያ የቸኮላታው ዱቄት 3 ማንኪያ ማይ በሾርባ ማንኪያ አድርጌ እንደዚህ አድርጌ ይኸው በእንደዚህ አይነት ሁኔታ ሆኗል። ይኸው እንደምታዩት ከዚህ በፊት እንደዚሁ ሰርቼ ነበረ፣ ግን እሱ የብርቱካን ኬክ ነው የሰራሁት። ይኸው በእንደዚህ አይነት ሁኔታ የኬኬን መጋገሪያዬን ዘይት አድርጌበት፣ ዘይት መጀመሪያ ከማድረጌ በፊት ዘይት ቀብቼዋለሁ። ይኸው በእንደዚህ አይነት ሁኔታ አድርጌዋለሁ። ጨርሼው መጨረሻው ይኸው ይሄን ይመስላል ውዶቼ። በጣም ደስ ይላል። 140 ዲግሪ ነው ፍረም የማደርገው። ትንሽ ሞቅ ሲል ፍረሙ ከፍቼው ይሄን እየሰራው፣ በነገራችን ላይ ትንሽ አግየው ነበረ ፍረሙን 140 ዲግሪ ላይ ያረጋለሁ። ይሄው እንደምታዩት በጣም ደስ የሚል ከለር ነው። ከለሩም እንደዛው ደስ ይላል እና ይሄን ይመስላል ውዶቼ። ትወዱታላችሁ፣ እናንተም ሞክሩት። በጣም አሪፍና ሶፍት የሆነ ጣፋጭ ኬክ ነው። ይሄን ይመስላል ውዶቼ። በጣም ደስ የሚል ኬክ ነው እና ውዶቼ ይኸው ጨርሻለሁ። እንደምታዩት ፍሬሜን ለኩሻለሁ ብያችኋለሁ። 140 ዲግሪ ላይ አርጌ ይበስላል ማለት ነው። እና ውዶቼ ይሄን ይመስላል እላችኋለሁ። እንግዲህ አስተያየታችሁ ላይክ፣ ሼር አይለየኝ።